ጂም ቤት መሄድ ሳይጠበቅባችሁ ሰውነታችሁን በአጭር ጊዜ ውስጥ መገንባት እንደምትችሉ ታውቃላችሁ? በዚህ ቪዲዮ ጂም ቤት መሄድ ሳይጠበቅባችሁ ሰውነታችሁን በአጭር ጊዜ ውስጥ ሊለውጡላችሁ የሚችሉትን ቶፕ 4 ኤክሰርሳይሶች እነግራችኋለሁ። እመኑኝ እነዚህን የምነግራችሁን ቶፕ 4 ኤክሰርሳይሶች በአግባቡ ከሰራችሁ ሰውነታችሁ ላይ በአጭር ጊዜ ውስጥ ለውጥ ማግኘት ትችላላችሁ ማለት ነው። ሰላም እንዴት ናችሁ? በዚህ ቻናል ሰውነታችሁን በአጭር ጊዜ ውስጥ እንዴት መገንባት እንደምትችሉ፣ መስልን በአጭር ጊዜ ውስጥ እንዴት ማዳበር እንደምትችሉ የተለያዩ ሀሳቦችን ሼር የማድረግበት ቻናል ነው። ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረግ እንጀምራለን። አንድ ኤክሰርሳይዝ ፑሽ አፕ ነው። ፑሽ አፕ የአፐር ቦዲያችንን ማለት ትከሻችንን፣ ትራይሴፕሳችንን፣ ቼስታችንን ኢቭን ባካችንን በደንብ አድርጎ የሚያሳልን ኤክሰርሳይዝ ነው። ግን በደንብ ፎከስ አድርጎ የሚያሳልን ቼስታችንን ነው። ቼስታችንን ስንል አፐር ቼስታችንን፣ ሚድል ቼስታችንን እና ሎወር ቼስታችንን በደንብ አድርጎ የሚያሳልን በጣም አሪፍ ኤክሰርሳይዝ ነው። ሁለተኛው በጣም አስፈላጊ ኤክሰርሳይዝ ደግሞ ስኳት ነው። ስኳት የፑሽ አፕ ተቃራኒ የሎወር ቦዲያችንን ማለትም የታችኛው የሰውነት ክፍላችንን በደንብ አድርጎ የሚያሳልን ኤክሰርሳይዝ ነው። ስኳት የሌጋችን የጉልታችን ጡንቻ እንዲያደርግ የሚረዳ በጣም አሪፍ ኤክሰርሳይዝ ነው። ስለዚህ ስኳትንም ፎርሙን እየጠበቅን በአግባቡ ከሰራን የታችኛው የሰውነት ክፍላችንን ማራብ እንችላለን ማለት ነው። ይህንም ጂም ቤት መሄድ ሲጠበቅባችሁ በቤታችሁ ናችሁ ብቻ ልትሰሩት የምችሉት በጣም አሪፍ ኤክሰርሳይዝ ነው ማለት ነው። ሶስተኛው ደግሞ በጣም እጅግ አስፈላጊ ኤክሰርሳይዝ ፕላንክ ነው። ፕላንክ የወር ጡንቻችንን እና ፓካችንን ለመገንባት እጅግ በጣም አስፈላጊ ኤክሰርሳይዝ ነው። እንዲሁም ቦርጭ ለመቀነስ ስትሬንግዝን ቢውልድ ለማድረግ በጣም እጅግ አስፈላጊ ኤክሰርሳይዝ ነው። ስለዚህ ፕላንክም ጂም ቤት መሄድ ሲጠበቅባችሁ በቤታችሁ በመሆን ልትሰሩት የምችሉት ኤክሰርሳይዝ ነው። ግን ፕላንክ በምንሰራበት ላይ ቀን በቀን መስራት የለብን። በሳምንት 2 ቀን ወይ 3 ቀን ምክንያቱም እንደ ሌላው የመሰል ክፍላችን ልክ እንደ ቼስት፣ ልክ እንደ ትራያችን፣ ልክ እንደ ትከሻችን ሪከቨሪ ያስፈልጓል ማለት ነው። ስለዚህ ፕላንክን በሳምንት 2 ቀን በዛ ከተባለ 3 ቀን ነው መስራት ያለብን ለሪከቨሪ ስንል ማለት ነው። አለበዛ የወር ጡንቻችን አያርግም። አራተኛውና የመጨረሻው ኤክሰርሳይዝ ደግሞ ፑል አፕ ነው። ፑል አፕ ጀርባችን ለማስፋት ቪሼፕ ጀርባ እንዲሆን የሚያደርግ ኤክሰርሳይዝ ነው። ከጀርባችን በተጨማሪ ባይሴፕሳችንና ፎርአርማችን እንዲያደርግ የሚረዳ እጅግ በጣም አስፈላጊ ኤክሰርሳይዝ ነው። ይህም ጂም ቤት መሄድ ሲጠበቅባችሁ በትንሽ እንጨት ብቻ ቤታችሁ ውስጥ በማዘጋጀት ልትሰሩት የምችሉት ኤክሰርሳይዝ ነው። ስለዚህ እነዚህን 4 ኤክሰርሳይሶች በቤታችሁ በመሆን ሳታቋርጡ በአግባቡ ዲሲፕሊን ናችሁ ከሰራችሁ ሰውነታችሁን መቀየር ትችላላችሁ ማለት ነው። ለዛሬ የነበረኝ ሀሳቤ ነው። ቪዲዮን ከተመቻችሁ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ።